አው ፓሪስ ላይ የነበረ እውነት ለመናገር ቁጭት ነበረ። በጣም ታግለን ስንመራ ነበረ። ከኋላ ቀስ ብሎ በሚሄድ ሰው ላይ ተቀደሙ። ያ ትንሽ ቁጭት ነበረው። ግን እንኳን ተሸነፍኩ ነው የምለው። ትሬኒንጌን በደንብ አጥብቄ እንድሰራ ትኩረት ሰጥቼ እንድሰራ ነው የፓሪስ መሸነፍ ያደረገኝ። እግዚአብሔር ይመስገን። አሁን ደግሞ ቁጭቴ ተመልሶልኝ የሴቶች ሪከርድም ሰበርኩኝ። አንደኛ ሞልተው በጣም ደስ ብሎኛል። በ45ኛው የለንደን ማራቶን ያሸነፈችው አትሌት ትዕግስት አሰፋና የፓሪስ ኦሎምፒክ የማራቶን አሸናፊዋ ሲፈን ሀሰን ጉዳይ በዓለም አቀፍ መገናኛ ብዙሃን ዘንድ ማነጋገሩን ቀጥሏል። ከአትሌቲክስ ዊክሊ ጣቢያ ጋራ ትዕግስትና ሲፈን ከውድድሩ በኋላ ቃለ መጠይቅ ተደርጎላቸዋል። በቃለ መጠይቁ ውስጥ የተነሱት አንኳር ጉዳዮችና እንዲሁም ትዕግስት ስለ ሲፈን ምን አለች የሚለው ጉዳይ አጥር ያለ መረጃ አጋራችኋለሁ። ኢትዮጵያውያን አትሌቶች በጃፓን ቶኪዮ ያከበረ ዝግጅት እየተደረገ ነው። ብዙዎችን ባነጋገረው በዚህ ዝግጅት የተሰሙ አዳዲስ መረጃዎችን ሌላው የምትሰሙት ጉዳይ ነው። እንዲሁም በቶኪዮ ኢትዮጵያውያን አትሌቶች የሚሳተፉበት ውድድር ይደረጋል። ስለዚህም ጉዳይ መረጃዎች ይዘናል፣ ትሰሙታላችሁ። በሌላ መረጃ ደግሞ ከባዱ የአትሌቲክስ ውድድር ሊጀመር ጥቂት ሰዓታት ቀርተውታል። እጅግ አጓጊውና ከፍተኛ ሽልማት በሚያሰጠው በዚህ ውድድር የሚሳተፉ ኢትዮጵያውያን አትሌቶች ተመርጠዋል። ዓለም ሁሉ በጉጉት በሚጠብቀውና በአሜሪካ በሚደረገው በዚህ የግራንድ ስላም ትራክ ውድድር የሚሳተፉ አትሌቶች በመጨረሻ ስማቸው ይፋ ሆኗል። እነማን በዚህ ውድድር ይሳተፋሉ? ኢትዮጵያውያን አትሌቶች የሚሮጡበት ቀንና ሰዓትን ጨምረን መረጃውን በስፋት ይዘነዋል፣ የምትሰሙት ይሆናል። እንዲሁም ደግሞ የአትሌት ሀጎስ ገብረ ሕይወት ጉዳይም ይዘናል። አትሌት ሀጎስ ምንድነው የገጠመው? ስለሱም የያዝነው መረጃ አለ። ሌላው የምትሰሙት ጉዳያችን ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቶሎ የሚወጡ የሀገራችንና እንዲሁም ደግሞ ዓለም አቀፍ የአትሌቲክስ መረጃዎች እንዲደርሷችሁ ተወዳጁ። ወደ መጀመሪያ መረጃችን ስናልፍ በ45ኛው የለንደን ማራቶን ያሸነፈችው አትሌት ትዕግስት አሰፋና የፓሪስ ኦሎምፒክ የማራቶን አሸናፊዋ ሲፈን ሀሰን ጉዳይ በዓለም አቀፍ መገናኛ ብዙሃን ዘንድ ያነጋገረ ያለ ጉዳይ ነው። ትዕግስት በፓሪስ ኦሎምፒክ ላይ የሰራሁትን ስህተት እንደገና ላለመድከም ስል ነው በለንደን ማራቶን አስቀድሜ ወጥቼ በዚያው ፍጥነት የጨረስኩት ስትል ሲፈንን አብነት በማድረግ ተናግራለች። ከውድድሩ በኋላ ትዕግስት ከአትሌቲክስ ዊክሊ ከተባለ ጣቢያ ጋር ባደረገችው ቃለ ምልልስ ሲፈን ሀሰን ብዙ ጊዜ በውድድሩ መሃል ተቆርጣ እንደገና የመመለስ ባህሪ ያላት፣ ፓሪስ ላይም ያንን ነው ያደረገችው። በዚህ የለንደን ማራቶን ግን ያንን እድል መልሳ እንድታገኝ አልፈለኩም ስትል በቃላት ሲፈንን ሸንቆጥ አድርጋታለች። እንደሚታወሰው ሲፈን ከትዕግስት አሰፋ በፊት በተለይ ከጉዳፍ ጸጋይና ከለተሰንበት ግዳይ ጋራ ቀንደኛ ተፎካካሪ እንደነበረች የሚታወቅ ነው። ሲፈን ውድድሩ ከተጠናቀቀ በኋላ በቀጣይ ውድድር እንገናኝ ማለቷም አይዘነጋም። አትሌት ትዕግስት አሰፋ እንደሚታወሰው በለንደን 45ኛው ማራቶን ሪከርድ በመስበር እንዲሁም ደግሞ የሰበረችው ሪከርድ በወርልድ ጊነስ ቡክ ጭምር መመዝገቡ የሚታወቅ ነው። እኛም የትዕግስትና የሲፈንን ትንቅንቅ ለማየት እንጓጓለን። በሌላ መረጃ ደግሞ ከባዱ ውድድር ሊጀምር ጥቂት ሰዓታት ቀርተውታል። እጅግ አጓጊውና ከፍተኛ ሽልማት በሚያሰጠው በዚህ ውድድር የሚሳተፉ ኢትዮጵያውያን አትሌቶች ተመርጧል። ዓለም ሁሉ በጉጉት በሚጠብቀውና በአሜሪካ በሚደረገው በዚህ የግራንድ ውድድር የሚሳተፉት አትሌቶች በመጨረሻ ስማቸው ይፋ ሆኗል። በዚህ መሰረትም በረጅም ርቀት 3000 ሜትር እና እንዲሁም 5000 ሜትር መዲና ይሳ፣ ሂሩት መሸሻና አይን አዲስ መብራቱ የሚወዳደሩ ይሆናል። ባለፈው ሳምንት በሚያስደምም ብቃት በጀርመን አዲዳስ ባሰናዳው ዝግጅት ያሸነፈችው መዲና ይሳም ውድድሩ ታሸንፋለች የሚል ቅድመ ግምት አግኝታለች። በአጭር ርቀት ደግሞ በ800 ሜትር እና በ1500 ሜትር ፍሬወይኒ ኃይሉ፣ ጽጌ ገብረ ሰላማና ድርቤ ወልተጂ ይሳተፋሉ። አትሌት ፍሬወይኒ ኃይሉ ከወር በፊት በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና በሴቶች የ3000 ሜትር ፍጻሜ ውድድር ላይ በድንቅ ብቃት ማሸነፏ የሚታወቅ ነው። በወቅቱ ፍሬወይኒ ያሸነፈችው እጅግ አሳምና ነበረ። የድሮ የቀነኒሳ በቀለንና የጥሩነሽ ዲባባን አጨራረስ በሚያስታውስ ፍጥነት ነበረ በመጨረሻ ዙር ተፈትልካ በመውጣት ያሸነፈችው። እንዲሁም ድርቤ ወልተጂም በዚህ ወቅት በምርጥ ብቃት
ደረጃ ላይ ካሉ የትራክ ተወዳዳሪዎች አንዷ ነች። በዚህ ውድድርም የምትጠበቅ ኢትዮጵያዊት አትሌት ነች። በተያያዘ መረጃ ሀጎስ ገብረ ህይወት ነገ አርብ ሚያሚ ፍሎሪዳ በሚካሄደው የግራንድ ስላም ትራክ ውድድር ላይ እንደማይሳተፍ ታውቋል። አስቀድሞ እንደሚሳተፍ ተነግሮ የነበረ ቢሆንም ለጊዜው ባልታወቀ ምክንያት በአትሌት ሀጎስ ምትክ ኬንያዊው አሞን ኪምባዊ ይሳተፋል ተብሏል። ከ2 ሳምንት በፊት ሀጎስ ገብረ ህይወት የግራንድ ስላም ትራክ ውድድር አሸናፊ እንደነበረም አይዘነጋም። በተለይ የዚህ የግራንድ ስላም ትራክ ውድድር ምንድነው የሚለውን ትንሽ መረጃውን እናጋራችሁ። የግራንድ ስላም ትራክ የሚባለው ውድድር አዲስ የተመሰረተ የአትሌቲክስ ሊግ ሲሆን በዋናነት አትሌቲክስን ትኩረት አልተሰጠውም፣ በመገናኛ ብዙሃንም በሀገራት እንዲሁም በተመልካችም ትኩረት ተነፍቆታል በሚል ቁጭት የተመሰረተ የአትሌቲክስ ሊግ ነው። ግራንድ ስላም ትራክ ተብሎ የሚጠራው ይህ የአትሌቲክስ ሊግ የተመሰረተው በቀድሞ የአሜሪካ የወርቅ ሜዳሊያ አሸናፊ አትሌት ማይክል ጆንሰን ሲሆን ይህ አዲሱ ሊግ ትልቁ የገንዘብ ሽልማትና ለአትሌቶች የበለጠ እድሎችን የሚከፍት ውድድርም ነው። ጆንሰን ራሱ ከስፖርት ዓለም ከተሰናበተ በኋላ የተሳካ ህይወትን እየኖረ ያለ በተለይም በብሮድካስቲንግ ላይ የሚሰራ ሰው ነው። ግራንድ ስላም ትራክን ለመፍጠር ያነሳሳው ደግሞ በአትሌቲክስ ስፖርት አቅም ማጣት ከፍተኛ ብስጭት ውስጥ በመግባቱ እንደሆነ በአንድ ወቅት በአንድ ቃለ መጠይቁ ተናግሯል። ከዚህ በተጨማሪ ከጊዜ በኋላ ጆንሰን በትራክና በሌሎች ዋና ዋና ስፖርቶች መካከል ያለው ልዩነትም ሲሰፋ ተመልክቷል። እንደ እግር ኳስ ያሉ ውድድሮች እንደ አትሌቲክስ ባሉ ውድድሮች ላይ ጥላ ማጥላጣቸውንም ጆንሰን በበጎ አይመለከተውም። ለዚህ ይመስላል በዚህ ውድድር የሚሳተፉና አሸናፊ ሆኖ የሚያጠናቅቁ አትሌቶች ከፍተኛ የገንዘብ ሽልማት የሚያገኙት። የግራንድ ስላም ትራክ ውድድር በየዓመቱ በሚያዝያና ሰኔ መካከል የሚደረግ ትልቅ ውድድር ነው። በዚህ ውድድርም በጠቅላላ ውጤት አሸናፊ የሚሆኑት አትሌቶች ከፍተኛ የገንዘብ ሽልማት ያገኛሉ። ከሳምንት በፊት ማለትም አፕሪል 4 በኪንግስተን ጃማይካ የሚገኘው የብሔራዊ ስቴዲየም መክፈቻ የተጀመረው በዚህ ውድድር ኢትዮጵያውያኑ ድርቤ ወልተጂና ሀጎስ ገብረ ህይወት አሸናፊ እንደነበሩ የሚታወስ ነው። ነገ አርብ ግንቦት 2 በፈረንጆች አቆጣጠር ማለታችን ነው እስከፊታችን ግንቦት 4 በሚደረገው የግራንድ ስላም ትራክ ሁለተኛ ዙር ውድድር ኢትዮጵያውያን አትሌቶች በሚወዳደሩበት ዘርፍ ያሸንፋሉ የሚል ቅድመ ግምት አግኝቷል። በኢትዮጵያ አቆጣጠር ነገ አርብ ጠዋት የሚጀምረው ይህ ውድድር በአሜሪካ ይደረጋል። እንግዲህ እኛም እየተከታተልን በውድድሩም የሚከሰቱ አዳዲስ መረጃዎችን የምናጋራችሁ ይሆናል። በሌላ አትሌቲክስን በሚመለከት መረጃችን ደግሞ ሊበረታታና ሊደነቅ የሚገባው አንድ ተግባር ልናስቃኛችሁ ወደናል። የኢትዮጵያውያን አትሌቶች እንደ ዋና ጉድለት ከሚያነሱት ችግሮች መካከል አንዱ አዳዲስ አትሌቶች የኢንተርናሽናል ውድድሮች እድል ወይም ኤክስፖዠር አለማግኘታቸው ነው። ይህንን ለመቅረፍ የሞዮ ስፖርት ኤስኤክስ ማኔጅመንት 20 አትሌቶች ይዘው ለውድድሩ ወደ ጃፓን ቶኪዮ የተጓዙ ሲሆን 17ቱ አትሌቶች ከዚህ ቀደም ከሀገር ወጥተው የማያውቁ አዳዲስ አትሌቶች መሆናቸውም ተሰምቷል። የውድድሩ ዓላማም አዳዲስ አትሌቶች የራሳቸውን ፈጣን ሰዓት እንዲሮጡ የሚያመቻች ውድድር ነው። ይህ ውድድር ቶኪዮ ስፒድ ሬስ ሲባል ከዓለም የተውጣጡ የኤሲክስ ትጥቅ ለባሾች እና የ5000 እና የ10000 ኪሎ ሜትር የጎዳና ውድድር ነው። ውድድሩ የፊታችን ቅዳሜ ቶኪዮ ጃፓን ይካሄዳል። አሰልጣኞቹ ንጋቱ ወርቁና አሰፋ ጋዲሳ ናቸው ተብሏል። በመጨረሻም የኢትዮጵያ አትሌቲክስ ፌዴሬሽንም እንደነዚህ አይነቶች በተለይ አትሌቶቻችን የተጨማሪ እድል የሚያገኙበትና እንዲሁም ደግሞ የፈጣን ሰዓታቸውን የሚያሻሽሉበት ውድድሮች ማዘጋጀት እንደሚጠበቅበት መልእክቶችን ለማስተላለፍ እንወዳለን። ውድ የዛሬ መረጃ ቤተሰቦች ለአሁኑ የያዝናቸው መረጃ እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።